ሰላም ጤና ይስጥልኝ። ይህ የሰምፔር ትረካ ቲዩብ ነው። የሰምፔር ትረካ ቲዩብን ሰብስክራይብ በማድረግ አጋርነቶን ያሳዩን። አጋርነቶን ስለሚያሳዩን እጅግ ከልብ እናመሰግናለን። ዶክተር አምሳሉ ነኝ። የማለዳ ድባብ ከተሰኘው የግጥም መድብል ውስጥ ሙሾና ባለቅኔ፣ ደራሲ በእውቀቱ ስዩም፣ ተራኪ ዶክተር አምሳሉ። ሙሾና ባለቅኔ። የጦዘ ደስታ የሚያነቃቃው ገጣሚ እንዳለ ሁሉ ስር የሰደደ ሐዘንም አሪፍ ስንኝ የሚወልድለት አለ። ከስሜቶች ሁሉ የሐዘንን ያክል በፍልስፍናና በኪነ ጥበብ ላይ ብርቱ አሻራውን ያሳረፈ የለም። ሰው ንብረት ሊያካብት ይችላል። ድልና ስኬት በላይ በላዩ ሊቀዳጅም ይችላል። ቴክኖሎጂ የኑሮ ውጣ ውረዱን ሊያቀልለትም ይችላል። እኒህ ሁነቶች አልፎ ሕያጅ ደስታ ቢያቀምሱትም ሐዘኑን ከምንጩ አያነጥፉለትም። ትልቁ የሰው ልጅ የማይነጠፍ የሐዘን ምንጭ ሞት ነው። ሞት ከቀዳሚዎቻችን ጋር አቆራርጦናል። ገና ከወዳጆቻችን ጋር ደግሞ ይለያየናል። ይህ ብቻ አይደለም፣ ከዕለታት አንድ ቀን ከራሳችንም ጋር ይነጥለናል እና ብናለቅስ ማን ይፈርድብናል? ሞትን በደማቅ ፈገግታ እንድንቀበለው የሚጎተጉትን ስብከቶች ሲጎርፉ ኖረዋል። ግን ስብከቶቹ ፍሬ ያላቸው አይመስሉም። እንዲያውም ሞትን ለማቃለል የሚቀርብ ክርክር ብዙ ጊዜ ግብዝነት አያጣው። ብላቴን ጌታ ኅሩይ ወልደ ሥላሴ ጎ ጽባህ በተባለ መጽሐፋቸው ይህ ዓለም የተድላና የደስታ ብቻ ሳይሆን የመከራና የሐዘንም ስለሆነ ብዙ ዘመን ቢኖሩ ጥቅሙ ምንድነው? ጥቂት ዘመን ቢኖሩስ ጉዳቱ ምንድነው? ብለው ሰብከዋል። ይህችን ከሰበኩ ከጥቂት ዓመታት በኋላ ጣሊያን ሞት ጭኖ ሲመጣ ብላታ ሆዬ ረጅም ዘመን መኖርን መርጠው ወደ ኢየሩሳሌም ሸሽተዋል። ሰው በእንስሳነቱ ሲሆን ለዘላለም ካልሆነም ለረጅም ዘመን ለመኖር ይንገታገጣል። ሩቅ አሳቢ ቅርብ አዳሪ ነውና ከዕለታት አንድ ቀን ያበቃለታል፣ ይሞታል። አፈር ሲጠየፍ ኖሮ ወደ አፈር ይመለሳል። ገላው ባክቴሪያ ሰልጥኖበት ይበሰብሳል። ሰው ከሌሎች እንስሳት የሚለየው ሞት እንደማይቀርለት ማወቁ ነው እና ለመቀበል አሻፈረኝ ይላል። ምናቡን የሙጥኝ ብሎ ሞት የሌለበት አገር ይፈጥራል። ሞት ሆይ መውጊያ ወዴት ነው ብሎ ይፎክራል። መታሰቢያውን ሞት ለጊዜው ወደማይደርስበት ቦታ ያሻግራል። የሞት አንዱ ጊዜያዊ ማስታገሻ መርሳት ነው። ሙሾ አውራጁ እንዲህ ይለናል። ወይኛና ዶሮ አሞራና ሞት ሲመጣ መንጫጫት ሲሄድም መርሳት ብሎ የገጠመው ይህንን በማጤን ነው። አሞራ አገራማን ነው ብለው በሚጭሩ ዶሮዎች መሃል ወርዶ ጫጩት ነጥቆ ይበራል። ዶሮዎቹ ይንጫጫሉ። ከጥቂት ደቂቃ በኋላ ግን እንደገና ሁሉን ዘንግተው ወደ መጫራቸው ይመለሳሉ። ከዘመድ ወዳጅ መሃል የሆነ ሰው በሞት እንነጠቃለን። ከጥቂት ጊዜ በኋላ ግን ወደ ተለመደው ተግባራችን እንመለሳለን። እንስቃለን፣ እንደንሳለን። የሞትን መኖር ለጊዜውም ቢሆን እንረሳለን። መርሳት የሕመም ማቅለያ መድኃኒት ነው። የሙሾ ግጥም በሞት በጭቆና ላይ የማመጽ አንድ ተግባር ነው። ያደረግከውን አልቀበልም የምንልበት መንገድ ይመስለኛል። በአንድ ወቅት አንድ ሽፍታ ተይዞ በሞት ተቀጣ። የሞት ቅጣቱን ያስፈጸመው ንጉሥ ሟቹ ለመቀጣጫ ይሆን ዘንድ ሬሳው ሳይቀበር መንገድ ላይ እንዲሰጣ ፈረደበት። ታዲያ ይህንን የታዘበች ሚስቱ ስታለቅስ እንዲህ አለች። ተዉት፣ አትቅበሩት፣ ይኑር ከመንገዱ፣ ምን ወንዝ አበቀለው እያሉት ይሂዱ። ሴትየይቱ የወደቀ ባሏን እንደ ለመለመ ዛፍ ነው ያየችው። ሞት ገንድሶ ይጥላል። የሰው ምናብ ግን ይህን ያስተባብላል፣ እንቢ ይላል። ገጣሚ ገብረ ክርስቶስ ደስታ ከሞተች ቆይቷል በሚለው ግጥሙ አበባ ሄድኩ ይዤ እዚያ አበባ አልጠፋም፣ በመቃብሯ ላይ በዙሪያ በጎኗ
በመቃብሯ ውስጥ አበባ ተኝቷል ይላል። ከላይ ያስታወስናት የሽፍታ ሚስት ባሏን ከወንዙ የለመለመ ዛፍ አድርጋ እንዳሰበችው ሁሉ ገብሬም ፍቅረኛው በመቃብሩ ውስጥ የተኛች አበባ አድርጎ ስሏታል። ሞት ሕይወት ያከስማል፣ አካል ያገማል። ባለቅኔው ፈጠራን ተጠቅሞ ሞት ላዋረዳቸው ወዳጆቹ ሕይወትን፣ ልምላሜንና መልካም መዓዛቸውን መልሶ ያቀዳጃቸዋል። ሙሾ አውራጆች ሞትን የክፉ ነገሮች ምንጭ አድርገው የሚያስቡትን ያህል በበጎ ዓይን የሚያዩበት ጊዜም ነበር። የመጀመሪያ ቤት አከራዬ ቤት ግድግዳ ላይ ያየሁት በዳንቴላ የተጣፈ የስንኝ ጥቅስ እስከ ዛሬ ድረስ አይረሳኝም። እግዚአብሔር በአንድ ነገር አይጠረጠርም፣ የቸገረው ሞቶ የደላው አይቀርም። እግዚአብሔር ሀብት፣ ጤና፣ ውበትና ችሎታ ሲያከፋፍል ያዳላል፣ ግን በሞት ረገድ ሁሉን ያደላድላል። ሞት እግዚአብሔር ሁሉን እኩል የሚያደርግበት ብቸኛ ሥርዓት ነው የሚል ነው የገጣሚው ሐሳብ። ሕይወት መራራ ፍሬዋን ብቻ በምትሰጥበት ማህበረሰብ ውስጥ ሞት የነጻነት ምንጭ ሆኖ ይቆጠራል። ይህንንም ከዚህ የሙሾ ግጥም በላይ አሳምሮ የሚገልጠው ምን ሊኖር ይችላል? ሞት ይቅር ይላሉ፣ ሞት ቢቀር አልወድም፣ አፈሩም ድንጋዩም ከሰው ፊት አይከብድም። ውድ የሰንፔር የትረካ ቲዩብ ተከታታዮች ስለተከታተላችሁን እናመሰግናለን። ሰንፔር የትረካ ቲዩብን ሰብስክራይብ ማድረግ፣ ላይክ ማድረግ አትርሱ።